የላቸውም ብሏል። አሜሪካ ምድር ላይ ልምምድ ማድረግ የማይችሉም በጨዋታ ቀን ብቻ ወደ አሜሪካ ገብተው ጨዋታቸውን እንደጨረሱ ሀገሬን ለቀው ይወጣሉ ሲል መግለጫ ሰጥቷል። እነሱ ጨዋታ ሲኖራቸው ብቻ ነው ወደ አሜሪካ መምጣት የሚችሉት ተብለው ኢራን ብሔራዊ ቡድን ማረፊያቸውን በሜክሲኮ ሀገር እንዲሆን አስገድዷቸዋል። ሁለቱ ጠላት ሀገሮች በጦርነት ውስጥ ሆነው የሚደረገው የዘንድሮ የዓለም ዋንጫ መነጋገሪያ ሆኗል። የኢራን ብሔራዊ ቡድን ከሀገሩ ሽኝት ሲደረግለት የህዝብ ማዕበል አደባባይ ወጥቶ በአንድ ድምፅ እየጮኸ እናንተ ጀግኖቻችን ሂዱና ለዛች አሜሪካ አቅማችንን አሳዩት፣ በጠላታችን ሀገር ላይ ድል ሰርታችሁ ባንዲራችንን ከፍ አድርጋችሁ አውለብልቡት፣ እናጠፋችኋለን ብለው ቢዝቱም እንዳልሞት ንገሯቸው፣ ዛሬም ሀያል እንደሆንን አሳዩቸው፣ ሞት ለአሜሪካ ሞት ለእስራኤል፣ ደስቶ አሜሪካ ደስቶ እስራኤል እያሉ እያዜሙ ሀገር ፍቅር ስሜት በልህና በቁጭት ስሜት ብሔራዊ ክብር ሰጥተው ከባድ ኃላፊነትና አደራ ጭምር ሰጥተዋቸው ሸኝተዋቸዋል። ይህ የዓለማችን የምንጊዜውም አነጋጋሪ ጉዞ ልብ አንጠልጣይ የዓለም ዋንጫ ሆኖ ተመዝግቧል። ሁለት ሀያላን ጠላት ሀገሮች በጦርነት ውስጥ ሆነው የሚጠላሉ ህዝቦች በአንድ ስቴዲየም ውስጥ የሚያገናኝ ታሪክ ነው። እስኪ ያስቡት፣ ሀገራችሁ በጦርነት ውስጥ ሆና የሀገራችሁን መሪዎች የገደለች ሀገር፣ በሀገሩ ላይ የሚሳኤል ዝናብ ያዘነበች ሀገር፣ አንድ ትምህርት ቤት ሙሉ ሴት ተማሪዎችን በጀት ወደ ደበደበችባችሁ ሀገር፣ በኢኮኖሚ ማዕቀብ የህዝባችሁን ኑሮ ወዳነቀች ሀገር፣ ዘመናት ደመኛ